እንዴት ተገኘ ዛሬ ታዲያ? ዝም ብዬ የሆነ ነገር አዳመጥኩና ኦኬ ማለት ዩቲዩብ ላይ አንተ ያሰፈርከው እና ዝም ብዬ አሰብኩና የድሮውን አሰብኩትና የሚጋጭ ሆነብኝና ምን ሄድ ይጃልኩኝ ምንድነው እሱ ድሮ አንተ እና እኔ እየተገባባን ማርሻል ጋር እየተገባባችሁ የምታወጡትና አሁን ትንሽ ያላለም በቃ የሆነ ትንሽ ጫፉ የለቀቀ ሲሆንብኝ እንደ ልጅ እንደማን ሊገናኝ ቆረጠው የተወሰነ ሊቃወም ይችላል ሊቆጣ ይችላል ግን መጨረሻችን የትም አንሄድም እንገናኛለን። አንተን የተመለከተ ነው አይደለም የተመለከተ ነው ለምን አጠቃላይ ያለው ሁኔታ ነው እንጂ ስማ ምን አሁን እኮ መስመሩም ድንበሩም የለም ቀለሙም ለቋልና አሁን እንዲሁ ጫፍና ጫፍ ባለ ሁኔታ ውስጥ ነው የምንታየው ከስርዓቱ ጋር። አይ እናስተካክለው እና ለምሳሌ እኔ እሰማለሁ ትሰማኛለህ ነገሮችን ማስተካከል እንችላለን። እስከመቼ ድረስ የማይሆን ነገር እየተወራወሩ መኖር አይደለም በቃ ይበቃል። እኔ ነገሮችን ሴት ልላርክ በቃ አንተ ተው በቃ አውደል ተስፋዬ እንደዛ ነው ምንም አይጠቅምም። ምኑ ነው የማይጠቅመው እስቲ ንገረኝ። አሁን ለምሳሌ አሁን የውሸት የሚሉኩና አንተ እውነት አድርገህ ስታቀርብ ምኑ ነው ምኑ ነው የውሸት እስቲ እንደው የሆነ ይሄ ውሸት ነው። ለምሳሌ ኦነግ ሸኔ አሁን ዛሬ ሰሞት ኦነግ ሸኔ የገባችሁ ነው ያለቀ ነው አዳበርጋ ላይ እንደዚህ ያለቀ የናል እንደዚህ ደመሰሰን የሚሉት የሌለ የውሸት ሪፖርት የነገሩ በቪዲዮ እኮ አለ እሱ ነገር በቪዲዮ አለ እኮ በቪዲዮ የተለቀቀው እዛ ሳይሆን ሌላ ቦታ ቀደም ብሎ ኦልሞስት ለቸበርተነስ አይደማራም ይያለ የነበረ ሁኔታ ነው ቪዲዮ የቆየ ነው ስለማቀው ይሄ ግን ደበረት ብለው ይጣው ውሸት ነው አሁን መስኝ ቀድሞ ነው እየሰጠ ነው ያባረረ ነው ምናምን ያለው ውሸት ነው። አይ ዋናው መሰለ ተስፋዬ እውነት እንነጋገር ከተባለ አሁን ያለው ነገር እንዲሁ ዝም ብሎ አሁን ተው በማለት የሚገለጽ አይደለም። ህዝብ ከፍተኛ ህዝብ በፍጹም አሁን እኮ በተለይ ዋናዎቹ የሚባሉት ከፊት ያሉት በወታደራዊም ሆነ በሲቪል አመራር ከፊት ያሉት ሰዎች ከዚህ በኋላ ፍርድ እንጂ እኛም ሆነ ሌሎቻችንም በፍርድ እንጂ ከዚህ በኋላ ዳኝነቱ ምንም የሚለየው ከዚህ በኋላ አንድ ሰፈርም ነን ብለን አላምንም። እኔ በመከላከያ ላይ ያኔ የነበረኝ እምነት አሁን ተሸርሽሮ የተወሰኑ ግለሰቦች ላይ የተንጠለጠለ ተስፋ እንጂ እንደ ተቋም ተስፋ ማድረግበት አይደለም። የተወሰኑ ሰዎች አሉ ነፍስ ያላቸው ልብ ያላቸው ነገር ግን አጠቃላይ የመከላከያ ሰራዊቱ ያለበት ቁመና ግን የአብይን አህመድ ዙፋን ለመጠበቅና እሱን እድሜ ለማራዘም ዋጋ እየከፈለ ያለ እንጂ ኢትዮጵያን ለመጠበቅ እንዳልሆነ ብዙ አስረጂ ነገሮች አሉ። እኔ ላንተ አልነግርም። ምናልባት አንተም ውስጥ ሆነ ከኔ በላይ ነገሮችን እንደምትረዳ ተስፋ አደርጋለሁ። ግን አሁን ነገሮች አልፈዋል። እኔ ደግሞ መሰለ ነገሮችም አልፈዋል እንዳልከው አሁን ደፍር የደወልኩልህ በቃ የመጣ ያለውን ነገር ስላፍረዳው ከሚል ነው። አሁን በሚዲያ የሚነግሩ ተጨባጭ እና መሬት ላይ ያለው ሪያሊቲ አንድ ስላልሆነ ራይት ውስጥ የነበረው አንተ ያለው ከመሬታ ደግሞ የማይሆን ነገር ሲቀር ትንሽ ሚዛና የሆነ ነገር ቢሆን ሁለተኛ ድፍን ያለ ጥላቻ ከሚሆን ከዚህ ግን ኦልሞስት የነበረን ድጋፍ ስለሚታወቅ ወያኔ አንፃር አሁን የተፈጠረ ነገር የለም። አንተ ደግሞ ዘረኛም አይደለም ሚዛናዊ ድጋፍ ነበር የምታደርገውና ነገሮችን በሚዛን ብትመለከታቸው ጀነራል ተስፋዬ አሁን እኮ እውነት ለመናገር አሁን ያለንበት ስቴት ኦፍ ማንተን አስተሳሰብ አሁን ያለንበት ቁመና አሁን በመተለው ደረጃ አይደለም። እኔ አሁን ለምሳሌ ከወያኔና ከብልጽግና በትለኝ እኔ ሁለቱን ላወዳደር የምችልበት አይደለም። አሁን የደረስኩበት ድምዳሜ
እንደውም በተሻለ ወያኔ ወያኔ ኢትዮጵያ ጨምድዶ ያዘ ለዚህ ሁሉ መከራ በቃን ወያኔ እንደሆነ በደንብ እረዳለሁ። አትሊስት ግን ሰው ሰላም ነበረው። ከመቀሌ እስከ ሞያሌ ከጅጅጋ እስከ ወለጋ በሰላም ወጥቶ የሚገባበት ነግዶ የሚገባበት ጭቆናው አለ፣ ነጻነት ማጣቱ አለ፣ ፍትህ ማጣቱ አለ። ግን በህይወት የመኖር አሁን እኮ ኢትዮጵያ ቀውስ ውስጥ ነው ያለችው። ስርዓት አልበኝነት ተስፋፋው። ለዚህ ደግሞ ዋንኛ ተጠያቂው ደግሞ የስርዓቱ መዋቅር መሆኑ ይህ ምንም እውነት የአደባባይ እውነታ ነው። ጀነራል ተስፋዬ በዚህ እንኳን መከራከር የሚገባ አይመስልም። እኔ ከኔ በላይ ስለዚች ሀገር ስላለታ ሁኔታ የሚያውቅ የለም። ታውቃለህ፣ እኔ ውስጥ ነው ያለሁት። የሚወራው ሁሉ ውሸት ነው። ኢትዮጵያ ሰላም ናት። በምንድን ነው እስቲ ሰላም ምንድን ነው? እሺ ውጪ አሁን ፋኖ ሰኔ ምናምን እያለ የሚያወራው ጀስት ሜኪንግ ቢዝነስ ነው። እናንተ ደግሞ እዛ ውጭ ያለውን ነገር መቀበል የለባችሁም እንዳለ። እስቲ እንዴት ነው ብላችሁ ለምን አትመጡም? እኔ ላመቻች ላና ኦንግራውንድ ያለውን ነገር ጀነራል ተስፋዬ አሁን እርግጠኛ ነኝ መሬት ይዘን ሀቅ ይዘን ነው የምናወራው። አብዛኛውን የአማራ ክልል ወረዳ ቦታዎችን በቁጥጥሩ ስር ያደረገን ፋኖን አይን ውስጥ የሚገባ ትግል እንዳላደረገ ምን ማለት ነው? ውሸት ነው። እንደዛ አንደኛ ቁጥጥር ያደረገው የለም። እንዴት? ሁለተኛ እንደዛ ስንል የባሰ ህዝቡን እያጨረሰ መሆኑ ማወቅ አለብን። ህዝቡ እኮ ወጥቷል። አሁን የትኛው ወረዳ የትኛው ቀበሌ እኔ ላይ እዛ ሆኜ እደውልልሃለሁ። የት ቀበሌ ሲተቆጣጣ አሁን ቋሪት በእናንተ እጅ ነው ያለው። ቋሪት እሱም የለም እኛም የለም። ቋሪት ከሆነ ሰሜን ሸዋ በርካታ ወረዳዎችን የሚያስተዳድሩት ሙሉ በሙሉ በመከላከያ ፐርሰንት ነው የምነግርህ። በየወረዳው ሰው እሰጥሃለሁ ነው። አይ እኛም እኮ መረጃዎች አሉ። ወደዚህ ወዲህ ነገር ባንገባ አንተ ከዚህ በፊት ሚዛናዊ ነህ። ኖ ጥሩ ነገር የምታወራ ነበር። ኖ ትልቅ ስህተት ነው የሰራሁት። እውነት ለመናገር በህይወት የሚጸጽተኝ በአብይ የሚባልን ሰው ለአንድ ቀን መደገፌ ራሱ ትልቅ ስህተት። ምናልባት ኢትዮጵያ ላይ ኃጢአታችሁን ተናዘዙና ንስሐ ገቡ ቢባል መጀመሪያ የምናዘዘው ከዚህ ሰውዬ ጋር አንድ ቀን ቆሜ ድጋፍ የሰጠውበት ያንን ቀን ነው መረግመው። እውነቴን ነው የምልህ። ይሄ ሰውዬ በኢትዮጵያ ፖለቲካ ክስተት ላይ መምጣት ያልነበረበት ከመጣም ደግሞ ቶሎ መሸኘት የነበረበት ሰው ነበር። ግን እድል ጣፋንታችን ሆነና በዚህ ሰው አሁንም የማቀቀን ያለንበት ሁኔታ ነው። እውነት ለመናገር በዚህ ደረጃ ነው የምረዳው። እኔ አጋንኛው ከጥላቻም ተነስቼ ሳይሆን መሬት ላይ ያለውን የህዝብ እኛ እኮ መሬት ላይ ያለን ከውቅያኖስ ማዶ ስላለን አይደለም። መሬት ላይ ያለውን እያንዳንዷን ነገር በመናነበው ልክ በተረዳንበት ልክ እኔ ኢትዮጵያ ቀውስ ውስጥ እንድትገባ አልፈልግም። እኔ ለዛ ነው የደወልኩት። የሚነግሩ ነገር ሁሉ እውነት አይደለም። ክሪስ ክሮስ አድርግ፣ ቼክ አድርግ። በቃ ለመሰለህ ያንተ የነበረን ተሰሚነት የሚያወርዱ ነገሮች ሲነግሩ ያንን እንደ እውነት አድርገህ ስትዘግብ ክብርን ነው የሚቀንሰው። አይ ክብር እኔ እንደውም አሁን ያኔ የነበረኝ ክብር ከመንግስት ጋር ሆነን የነበረን ክብር እንደ ክብርም አልቆጥረውም። አሁን ነው ለህዝብ ለተጎዳ ለአማራ ህዝብ ለኦሮሞ ህዝብ እንደውም ያኔ ለተጎዳው ሳናስብ ከአብይ ጋር ተለጥፈን የትግራይን ህዝብ ያ ሁሉ ማት እንዲወርድበት በእርግጥ ጥፋተኛው ወያኔ ነው። ትልቁን የሚወስደው ወያኔ ህዝብ አልቋል። እውነት ለመናገር የትግራይ ህዝብ አልቋል። የትግራይ ህዝብ መሞት የሌለበት ያለቀ ህዝብ ነው። ምንም ይካድ አይደለም። ህዝብ አይደለም ያለቀው ወታደሩ ወይም ደግሞ የታጠቀ ኃይል ነው። ህዝብ ያልቅ ኖሮ እኮ ሁላ ህዝብ ሆነ አታየው ነበር። አይው ህዝብ ሰላም አይፈልግም ነበር። ጀነራል ተስፋዬ እውነትን ለመነጋገር እንደው አንተም እኔ ላንተና ቅን ልቦና ላላቸው መከላከያ ውስጥ ላሉ ኢትዮጵያ የመከላከያ ሰራዊት ጥሩ እውነት ይሆናል ብለን ተስፋ ያደረግንበት አንድ ወቅት ላይ ነበረ እንደናንተን አይተን። ግን እናንተም ያው የዚሁ ሰራዊት ተባባሪ የዚሁ የአብይ አህመድ የጥፋት መንገድ ተባባሪ ነው የሆናችሁት። አንድ ቀን እናንተም ንስሐ ግቡና ይሄንን ስርዓት እውነት ለመናገር መከላከያው የኢትዮጵያ ዘብ ነው መሆን ያለበት፣ የስርዓት ጠባቂ መሆን የለበትም። ኢትዮጵያውያን በአራቱም አቅጣጫ ድንበር እየጠበቃችሁ አይደለም። በአሁኑ ሰዓት ድንበር የሚጠብቅ ሰራዊት የላትም። የሰራዊቱ በሙሉ መንደር ነው የገባው።
አለ መሰለኝ አንደኛ ኢትዮጵያን የሚጠብቅ አሁን ብትጠይቀኝ የት ነው ብትለኝ እኔ ድንበር ላይ ነኝ አልነግርህም የት እንዳለው ግን አንተም ታውቃለህ ሌሎችም ያውቃሉ ጠላቶቻችንም ያውቃሉ ድንበራችን እየተጠበቀ ነው ክብራችንን እያስጠበቅን ነው የውስጥንም እያሸነፍን እየጨረስን ነው እያንዳንዱ ከኋላ ሀገራችንን እንድትተራመስ የሚያደርግ ከውጭ ያለ ኃይል እኛ ሁል ጊዜ ቤት ስራ እየሰጠን መጥፎ አስተሳሰብ እንድንይዝ የሚያደርገን ጠላቶቻችን ናቸው እናንተንም ከውጭ ያደራጃሉ ውስጣችን በበጽም ተስፋዬ በዚህ እንኳን የኛንም ትግል እውነት ለመናገር ምክንያት የሌለው በሌሎች የሚነዳ ማድረግም ከባድ ነው እንትኑ እኮ ትልቅ እስካሁን ሚሊተሪ ለሚሊተሪ ነው አለ ኔጎሺዬሽን የሚደረገው ለምን እናንተና የሚመለከተው የሚዲያ አካል ወርቀኛ ከመንግስት አኳያ ለምን ቁጭ ብለን የሆነ ቦታ መሰሉበት ቦታ ለምን አንናገር ለምን አንፈታውም ኢትዮጵያን አንድ እናርጋት ኢትዮጵያን ሰላም እናርጋት ሌላ ምን አለ ቁልፉ እጁ ላይ ያለው ይሄ አብይ የሚባል ሰው ነው አብይ አህመድ ከዛ ገለል ቢል እኔ አብይ አህመድ ባለበት ኢትዮጵያ አብይ አህመድ ባለበት የትኛውም ድርድር ኢትዮጵያ መፍትሄ ታገኛለች ብያላምንም ይሄ ሰውዬ ነው የኢትዮጵያ ችግር ይሄ ሰውዬ ካልተወገደ በስተቀር ባንድም ይሁን በሌላ ከዛ ስልጣን ቦታ ዞር ካላለ ኢትዮጵያ ውስጥ ብንወያይ ብንሰለፍ ብንነጋገርም ትርፉ ድካም ነው ይሄ ሰው እውነት ለመናገር ጤነኛም አይመስለኝም ያ ብዙ ጊዜ ምን እንደምንለው ጤነኛ ሰው አይደለም አገሪቱን በእንደዚህ አይነት መከራ ውስጥ ከቶ 10 ሚሊዮን ሰው ዛሬ ተርቦ የመንግስታቱ ድርጅት ትላንት ያወጣው ሪፖርት ነው እሱ ኮሪደር ልማት እንደዚህ አይነት ቀልድ እውነት በኢትዮጵያ ህዝብ ለኢትዮጵያ ህዝብ ይገባዋል በጣም እኮ ነው የሚያሳዝነው ይሄንን መንግስት ደግፎ ሞቀም በራሱ ነገ ከነገ ወዲያ ወንጀል ኃጢያት ተደርጎ ሊያስጠይቅም ይችላል በታሪክ ሊያስጠይቅ ይችላል በፍትህም ሊያስጠይቅ ይችላል ተስፋዬ ለማንኛውም ለእንትን በጣም አመሰግናለሁ እውነት እንነጋገር እንወያያለን እደውልልሃለሁ አንተም ጊዜ ካለ አንደኛው ምንድነው መሰለህ አትራቅ ስለማከብረ ነው አትራቅ እንነጋገር ተነጋገሩ ለብቻለው ከሚመለከተው ጋር መነጋገር መግባባት ችግሮችን በጠረጴዛ ዙሪያ መፍታት መልመድ በጠረጴዛ ዙሪያ ችግሮች እንዲፈቱ መገፋፋት አለባቸው በመሳሪያ የሚፈታ ነገር የለም በመሳሪያ የሚፈታቸው ነገሮች እስካሁን በቃ እርስ በርስ ቀድሞና ከትግራይ ጋር አንፃር ያነሳው ነገር ነው በቃ በገዳደል ካልሆነ ምንድነው የፈጠረው ነገር አሁን የመጀመሪያው እርምጃ እውነት ጀነራል ተስፋዬ የመጀመሪያው እርምጃ የአማራን ህዝብ ላይ ይሄ የሚጥለውን ድሮን እስቲ ለምንድን ነው ማያቆመው ለምን መሳሪያ አፈሙዙን አይዘጋም መጀመሪያም እነዚህ ልጆች ወደ ትግል የገቡት ወደ መሳሪያ የሚያነሱት ትጥቅ አስፈታለሁ ብሎ ገብቶ ነው በዚህ መልኩ የአማራን ህዝብ ትጥቅ ማስፈታታ ከራሱ ጋር አንደበቱ የሰማውትን ነው ምነግር የአማራ ህዝብ ታጥቋል የአማራን ህዝብ በዘዴ ነው ትጥቅም ካስፈታ እንዲህ በልና በእብሪት ገብቶ ትጥቅ ላስፈታለ ጦርነቱ ጀመረ አሁን ጦርነቱን ማቆም በድሮን የሚጨፈጭፈውን ህዝብ ማቆም ይሄ ህዝብ አለቀም እና ቆመው ነገሯቸው ይጾም ከዛ በኋላ አሪፍ ጊዜ አሪፍ አላለም ድርድር እናመቻች በሲያንተ ታሪክ ስራ በቃ አሁን በቃ መሳይ ጋዜጠኛ ብቻ አይደለም ነገሮችን ፒስፉሊ መፍታት ይችላል የሚለው ነገር ለማስተላለፍ በቃ የሆነ ነገር አድርጋን በቃ ሰላም እንፍጠር እንነጋገር ለመነጋገር ባይዘው ችግሩ መሰለ እንዳለ ዛሁን ፋኖ መጥተው በሙሉ በያካቴ ተደራጀ ነው መሪ የለው ምን የለው ከማን ጋር እንደሚነጋገሩ ግልጽ አይደለም እነሱ ኤርትራ ነው ከኤርትራ ጋር የሚነጋገሩት ኤርትራ አይደለም የሚያዋጣቸው ከሆነ አይ ያው መደራጀት እሱ ጊዜ የሚፈልግ ነገር ነው በዚህ ባልተደራጀ ሁኔታ ላይም ከአብይ ጋር መደራደርም ተገቢ ነው ብዬ እኔ በግልም አላምንም የአማራ ፋኖ የራሱን የሆነ ቅርጽ ይዞ ለመውጣት እየሰሩ ነው ጊዜ ወስዶባቸዋል መንገራገጭ አለ ያ ነገር አልፎ ጠንካራ የፋኖ አደረጃጀት እንደሚመጣ ጠብቃለሁ ግን ከምንም በላይ ያልከውን አንድ ነገር አስመረን ብንሄድ ጥሩ ነው ይሄ ሰራዊት የኢትዮጵያ ሰራዊት ነው የአብይ አህመድ ስልጣን ጠባቂ አይደለም ሰራዊቱ ወደ ካምፑ ይግባ ወይ ከክልሉ ይጣ እንኳን ባይባል ከካምፑ ግን ገብቶ ይሄንን ህዝብ መግደል ያቁም ይሄን ያቆመለት እነሱ የራሳቸውን ውሳኔ ይወስናሉ ከዛ በኋላ ምን ሊያደርጉ እንደሚችሉ በራሳቸው እንትን ሊያደርጉ ይችላሉ መጀመሪያ ጥይት የተኮሰው ጂኒውን ወደ ጠርሙስ ያስገባ እውነት ለመናገር ጂኒውን አብይ አውጥቶ አማራ ክልል ላይ በትኖታል ይሄ ባለበት ሁኔታ በጣም ከባድ ነው እሱ ነው ያጠፋው ጂኒውን ያመጣ በወልቃይት በኩል ወያኔ ራሱ ነው በቃ ልንገርህ
በቃ ይሄ በመከላከያ ላይ እኮ እኛ አልተናገርንም እንጂ መከላከያ ላይ እኮ ግፍ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግፍ ተሰርቷል ጎጃም ላይ። ይህን እንዲደረግ ያደረጉት የአማራ ህዝብ አያውቀው ምን አያውቀው። አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አይደለ። በቃ ያለውን ነገር ይረዳል ብዬ ነው የማስበው። ለማንኛውም እስቲ እንደዋወል። በጣም ጥሩ ነው። እንኳን ደወልክልኝ። ያለፈውን ነገር እንተውና አንተም ያልሆነ የምታገኘው ኢንፎርሜሽን አትዘግብ፣ አዳምጥ። ኢቭን ለማርሻልም ደውል፣ ወደ እኔም ደውል። በቃ እንሰማማ፣ ስንደማመጥና ፒስ እንፍጠር። በቃ አሁን ኦልሬዲ እስካሁን የሞተው ሞተ። ከዚህ በኋላ ቅድም እንዳልከው እንዳይሞት ምን እናድርግ ነው እኔ በቃ አትሊስት በቃ ፌር አይነት ነገር አድርገን ነገሮችን ፒስፉል እንዲፈቱ እንስራ ነው። እኔ ምንም አይደለም ምንም አይደለም። በቃ አትሊስት በቃ ልብን ስለማውቀው ነው። በጣም አመሰግናለሁ ተስፋዬ። በቃ በጣም አመሰግናለሁ። ደውልልሃለሁ። እግዚአብሔር ይስጥልኝ። ቴንክ ዩ በጣም እሺ። እኔም አመሰግናለሁ። እሺ።